የታዞሲን የሚባለው ድረግ ደግሞ ከሌቨርፋኖል ነው የተገኘው። እንደምታዩት ይሄ ደግሞ ሁለት ሪንግ ብቻ ነው ያለው። ይሄ ደግሞ ሌቨርፋኖል 3 ሪንግ ነበረው። አንዷን ሪንግችን ሪሙቭ ተደረገና ስለዚህ 2 ሪንግ አለው ማለት ተገኘ። ሜታዞሲን የተባለ ድረግ ተገኘ ማለት ነው። ካቴኮል ባይንዲንግ ሳይት የሚባለው ነው። ሁለተኛው OH ያለበት ሃይድሮክሳይል ባይንዲንግ ሳይት ነው። ሶስተኛው NH2+ ወይም አናዮኒክ ባይንዲንግ ሳይት የሚባለው ነው። ስለራን አንድ ኮምፓውንድ የተለያየ ኢናንሾመር ፎርም ካለው የተለያየ ፋርማኮሎጂካል አክቲቪቲ ሊኖረው ይችላል ነው። እቺ ቤታ ላክታም የተባለችው ምን ታደርጋለች መሰላችሁ? ትሄድና ከባክቴሪያ ሴል ላይ እንግዲህ ሪሴፕተር እዛ አለ እዛ ባይንድ ታደርግና ከዛ በኋላ ባክቴሪያ ሴሉን ሲንተሳይዝ እንዳያደርግ ታደርጋለች ማለት ነው። እዚህ አንድ ሪንግ አለ፣ እዚህም ሌላ ሪንግ አለ። እዚህ CO2OH አለ፣ እዚህ ላይም ሲቆረጥ CO2OH ይሆናል። እዚህ ላይም OH አለ፣ እዚህ ላይም OH ይኖራል። ይሄንን ነምበር ኦፍ ካርቦን እንግዲህ ኢንክሪዝ እናደርገውና ዲክሪዝ እናደርገው የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረግ ወይም አናሎግ ይሰጠናል ማለት ነው። የተነሳ ሲስ አይዞመሩ ምንድነው ለስ አክቲቭ ነው። ነገር ግን ይህ ትራንስ አይዞመሩ በጣም ሃይሊ አክቲቭ ይሆናል ማለት ነው። እዚህ ላይ ደብል ቦንድ ለምሳሌ ስንጨምርበት ይሄን ኬሚካል ስትራክቸር ያለው እናገኛለን። ናሎርፊን የተባለ ይገኛል። ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ሜዲሲናል ኬሚስትሪ ፓርት 3 ይሆናል። በባለፈው እንግዲህ ፓርት 1 እና 2 አይተናል። ያላያችሁት ካላችሁ ተመልሳችሁ ይት ፓርት 1 እና ፓርት 2 ደግሞ ያጣችሁት ካላችሁ ፕሌሊስት ገብታችሁ ወይም የኮሜንት መጀመሪያው ስፔስ ላይ ሊንኩን አስቀምጥላችኋለሁ። እንደርሶ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስለዚህ ሊንኩን በመጫን ተመልከቱት። በጣም ጠቃሚ ቪዲዮዎች ናቸው። ሜዲሲናል ኬሚስትሪ እንግዲህ ኢን ሲምፕል ዌይ አንደርስታንድ ለማድረግ እንግዲህ 3 ነገሮችን ብቻ ነው መያዝ የሚጠበቅባችሁ። የመጀመሪያው ፋርማኮፎር ነው። ሁለተኛው ፕሮቶታይፕ ነው። ሶስተኛው ስትራክቸራል አክቲቪቲ ሪሌሽንሺፕ ወይም ሳር የተባለ አክሮኒም የሚደረገው ነው። ኢን ሲምፕል ዴፊኒሽን እያንዳንዳቸውን ስንመለከት ፋርማኮፎር ማለት ኤቭሪ ድረግ ሃዝ ኢትስ ኦን ኬሚካል ስትራክቸር፣ እያንዳንዱ ድረግ የራሱ የሆነ ኬሚካል ስትራክቸር አለው። ነገር ግን ከዛ ኬሚካል ስትራክቸር ውስጥ ግን ስፔሲፊክ የሆነው ኬሚካል ስትራክቸር ወይም ፋንክሽናል ግሩፕ ነው አፍተር አድሚኒስትሬሽን ኦፍ ዘ ድረግ ሂዶ ከታርጌቱ ወይም ከሪሴፕተሩ ጋር ባይንድ በማድረግ ፋርማኮሎጂካል አክቲቪቲ ወይም ፊዚዮሎጂካል አክቲቪቲ ቼንጅ የሚያመጣው ከአንድ ድረግ ኬሚካል ስትራክቸር ሂዶ ከሪሴፕተሩ ጋር ባይንድ የሚያደርገውና ፊዚዮሎጂካል ቼንጅ እንዲመጣ የሚያደርገው ያ ፋርማኮፎር ይባላል ማለት ነው። ሁለተኛው ፕሮቶታይፕ ነው። ፕሮቶታይፕ የምንለው እንግዲህ እያንዳንዱ ድረግ የራሱ ክላስ ኦፍ ዘ ድረግ አለ። ከዛ ክላስ ኦፍ ዘ ድረግ ግን መጀመሪያ የተገኘው ድረግ ምን ይባላል? ፕሮቶታይፕ ይሆናል። ያ ፕሮቶታይፕ የተባለው ድረግ እንግዲህ ለሌሎቹ ድረግ ለዛ ክላስ ኦፍ ዘ ድረግ ለሌሎቹ ድረግ መገኘት ዋና ምክንያት ወይም የመጀመሪያ ስለሆነ ነው ፕሮቶታይፕ የተባለው ማለት ነው። ፎር ኤግዛምፕል ቤታ ብሎከሮችን ስንመለከት ቲሞሎል፣ ስሞሎል፣ ፕሮፕራኖሎል፣ ፔምፕቶሎል፣ ፒንዶሎል፣ አሲፕቶሎል፣ አቴኖሎል እንደዛ ላይክ የሚባሉ በጣም ብዙ ድረጎች አሉ። ለነዚህ ድረጎች አሁን ፕሮቶታይፕ ወይም ቀድሞ የተገኘው መድኃኒት ማን ነው ሲባል እንግዲህ ፕሮቶታይፑ ማን ነው? ፕሮፕራኖሎል ነው። ፕሮፕራኖሎል እንግዲህ ኬሚካል ስትራክቸሩ ሞዲፋይ በማድረግ እንግዲህ ሌሎች ድረጎች እንዲገኙ ወይም መንስኤ ወይም ምክንያት ሆኗል ማለት ነው። ሶስተኛው ስትራክቸራል አክቲቪቲ ሪሌሽንሺፕ ነው። እንግዲህ SAR ወይም ሳር የተባለ አክሮኒም የሚደረግ ነው። ይህ ደግሞ በጣም ለሜዲሲናል ኬሚስትሪ ወሳኝና መያዝና ፎከስ ማድረግ ያለባችሁ ነገር ነው ማለት ነው። ኤቭሪ ሲስተም ስንገባ እንግዲህ እያንዳንዱ መያዝ ይጠበቅባቸዋል። ሳር ወይም ስትራክቸራል አክቲቪቲ ሪሌሽንሺፕ የሚባለው እንግዲህ ቅድም እንዳልኳችሁ እያንዳንዱ ድረግ የራሱ የሆነ ኬሚካል ስትራክቸር አለው። ከዛ ኬሚካል ስትራክቸር እንግዲህ የሆነውን ፓርቱን እንግዲህ ቼንጅ ስናደርግ ወይም ኬሚካል ስትራክቸሩን ቼንጅ ስናደርግ ፋርማኮሎጂካል አክቲቪቲው በአብዛኛው ኦልሞስት ፕሪዶሚናንትሊ ምን ይሆናል? ቼንጅ ያደርጋል። ቼንጅ ማያደርግም ይኖራል። ስለዚህ ቼንጅ ሲያደርግ ለምሳሌ ፋርማኮካይኔቲክስ ወይም ፋርማኮዳይናሚክስ ቼንጅ ሊያደርግ ይችላል። ፎር ኤግዛምፕል ፋርማኮካይኔቲክስ አብዞርፕሽን ሎው ከነበረ ኢንክሪዝ ሊያደርግ ይችላል፣ ወይ ዲክሪዝ ሃይ ከነበረ ዲክሪዝ ሊያደርግ ይችላል። ኤንድ ኦልሶ ፋርማኮዳይናሚክ አክቲቪቲው ቶክሲሲቲ ኢንክሪዝ ሊያደርግ ይችላል፣ ወይም ኢፌክቲቭነሱ ኢንክሪዝ ወይ ዲክሪዝ ሊያደርግ ይችላል። ዜርፎር ስትራክቸራል አክቲቪቲ ሪሌሽንሺፕ የምንለው ከአንድ ድረግ ኬሚካል ስትራክቸር የሆነውን ፓርት ቼንጅ ስናደርግ ምን አይነት ፋርማኮሎጂካል አክቲቪቲ ወይም ለውጥ ይኖራል? ያ ስትራክቸራል አክቲቪቲ ሪሌሽንሺፕ ይባላል። አብዛኞቹ የፋርማሲ ተማሪዎች እንግዲህ ሜዲሲናል ኬሚስትሪ በጣም መጀመሪያ ላይ ይፈሩታል። ነገር ግን በጣም ኢዚ እና ሲምፕል የሆነ ሳይንስ ነው። በጣም ደስ የሚል ሳይንስ ነው። እያንዳንዳችሁ A+ እንደምታመጡት እርግጠኛ ነኝ። በእያንዳንዱ ፓርት መምህራኖች ምን ላይ ፈተና ፎከስ እንደሚያደርጉ የምነግራችሁ ይሆናል። ኢን ጀነራል አባውት ሜዲሲናል ኬሚስትሪ ይሄን ካልኳችሁ ይበቃል። እያንዳንዳችሁ ሁላችሁም ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ቀጣይ ፓርቱን ሰርቼ በመለቅበት ሰዓት ስለዚህ ወዲያውኑ እንደርሳችሁ ሰብስክራይብ ማድረግ ሰብስክራይብ ያላደረጋችሁ የቻናሌ ቤተሰብ ሁኑ። Now let us continue to today's video. ፓርት 3 ሞለኪውላር ሞዲፊኬሽን ኤንድ ማኒፑሌሽን። በባለፈው ፓርት 1 ቪዲዮ እንዳየነው እንግዲህ የሜዲሲናል ኬሚስትሪ ዋና ኮንሰርኑ ዓላማው ምንድነው? ኦን ድረግ ዲስከቨሪ ላይ ፈርስት ዋን፣ ሰከንድ ዋን ድረግ ዴቨሎፕመንት ኤንድ ሰርድ ዋን ላይ እንግዲህ ባዮሎጂካሊ አክቲቭ ኮምፓውንድስ ወይም ፋርማኮሎጂካሊ አክቲቭ የሆኑ ኮምፓውንዶችን አት ሞለኪውላር ሌቭል ላይ ኢንተርፕሬት ማድረግና እነሱን ደግሞ አይደንቲፋይ ማድረግ ዋና ኮንሰርኑ እንደሆነ አይተናል። አንድ ሊድ ኮምፓውንድ ፋርማኮሎጂካል አክቲቪቲ አለው ብለን ኮንሲደር ካደረግን ምን እናደርጋለን? እኛ የምንፈልገውን ፕሮፐርቲ እንዲሰጠን ዛት ሚንስ ሃይሊ
effective እና highly safe የሆነ that means unwanted effect ወይም side effect low እንዲሆን ምን እናደርጋለን modify or manipulate እናደርጋለን therefore ያንን ሊድ ኮምፓውንድ ወይም ፕሮቶታይፕ እኛ የምንፈልገውን ምን ፕሮፐርቲ እንዲይዝልን in terms of potency ለምሳሌ high potency እንዲሆንልን low toxicity እንዲሆን specificity የምንለው ደግሞ highly selective እንዲሆን highly selective ሲሆን አንድ ድረግ ሞለኪውል ምን ይሆናል ሳይድ ኢፌክት ይቀንሳል ለምሳሌ ቤታ ብሎከርን ለምሳሌ ብንወስድ ቤታ ሪሴፕተር ቤታ 1 ቤታ 2 ቤታ 3 የሚባል ሪሴፕተር አለ ፎር ኤግዛምፕል ዋንስ ድረግ አንድ መድኃኒት ለምሳሌ ቤታ 1 ሴሌክቲቭሊ አክት የሚያደርግ ከሆነ ቤታ 2 እና ቤታ 3 ላይ አያደርግም ማለት ነው ስለዚህ አንዋንትድ ኢፌክቱ ይቀንሳል ለምሳሌ ነን ሴሌክቲቭ ከሆነ ግን ቤታ 1 ቤታ 2 ቤታ 3 አክት ስለሚያደርግ ስለዚህ አንዋንትድ ኢፌክቱ ይጨምራል ስለዚህ ድረግ ስፔሲፊሲቲ ወይም ሴሌክቲቪቲው ኢንክሪዝ ሲያደርግ ምን ይቀንሳል ሳይድ ኢፌክቱ ይቀንሳል ዳዝዋን ዱሬሽን ኦፍ አክሽን እኛ የሚፈልገው ዱሬሽን ኦፍ አክሽን እንዲሆን ዛት ሚንስ ሾርት ዱሬሽን ኦፍ አክሽን እንዲኖረው የምንፈልግ ከሆነ ሾርት ሎንግ ዱሬሽን ኦፍ አክሽን እንዲኖረው የምንፈልግ ከሆነ ሎንግ ዳዝዋን ኢዝ ኦፍ አፕሊኬሽን ስንጠቀመው አፕላይ ሲደረግ ኢዚሊ አፕላይ የሚደረግና ሲውቴብል እንዲሆን ወይም ፕሪፈሬብል እንዲሆን ምን ማድረግ ሞለኪውሉን ሞዲፋይ በማድረግና ማኒፑሌት ማድረግ ሌላ ስቴቢሊቲውን ኢንክሪዝ ለማድረግ አምስት አይነት ስቴቢሊቲ አለ the first one ለምሳሌ ፊዚካል ስቴቢሊቲ አለ ኬሚካል ስቴቢሊቲ አለ ቶክሲኮሎጂካል ስቴቢሊቲ አለ ፊዚዮሎጂካል ስቴቢሊቲ አለ ኢንዛዙራንስ ማይክሮባዮሎጂካል ስቴቢሊቲ አለ ስለዚህ ስቴቢሊቲውን ኢንክሪዝ ለማድረግ ምን ማድረግ ነው ሞለኪውሉን ኢሬዲዩስ ኬሚካል ስትራክቸር ሞዲፋይ ማድረግ እነዚህን አቺቭ ማድረግ እንችላለን ሌላኛው ኮስት ኦፍ ፕሮዳክሽን ሃይሊ ኮስት ያለው መሆን የለበትም ማድረግ ሃይ ኬሚካል ስትራክቸሩን ሞዲፋይ ስናደርግ ሎው ኮስት ያለው እንዲሆን ማድረግ ሌላኛው ማለት ነው Once the lead compound is obtained, two main aspects in molecular manipulation can be undergone. The first one general process and the second one special process. And lead compound ካገኘን በኋላ እኛ የምንፈልገውን ፕሮፐርቲ እንዲይዝልን በሁለት አይነት መንገድ ምናርጋን ሞለኪውላር ሞዲፊኬሽን ወይ ማኒፑሌት ማድረግ እንችላለን። አንደኛው ጀነራል ፕሮሰስ ይባላል፣ ሁለተኛው ስፔሻል ፕሮሰስ ይባላል። ጀነራል ፕሮሰስ እንግዲህ ሁለት ሜን አስፔክቶች አሉት። የመጀመሪያው ዲስጃንክሽን ወይ ሞለኪውላር ሲምፕሊፊኬሽን ይባላል። አዘምም ዲኬስስ ይህ ዲስጃንክሽን ወይ ሞለኪውላር ሲምፕሊፊኬሽን የሚባለው ፕሮሰስ እንግዲህ ፕሮቶታይፑን ማኒፑሌት ወይ ሞዲፋይ አድርገን የምናገኘው አናሎግ ምንድነው ሲምፕል የሆነ ከፕሮቶታይፑ ይልቅ ሲምፕል የሆነ ኬሚካል ስትራክቸር ያለው ነው የምናገኘው ነው። ሊድ ኮምፓውንድ አለ። ከሊድ ኮምፓውንድ የሆነ ስትራክቸር እናደርጋለን ሪሙቭ እናደርግና ሪሙቭ ስናደርግ ምንድነው ሲምፕል የሆነ አናሎግ እናገኛለን ማለት። ፎር ኤግዛምፕል ይህ የምትመለከቱት እንግዲህ ሞርፊን ነው፣ ፕሮቶታይፕ ነው። ለነዚህ ለሁለት መድኃኒቶች መገኘት እንግዲህ ፕሮቶታይፕ ነው የመጀመሪያው ድረግ ነው። እንደምታዩት እንግዲህ ሃይሊ ኮምፕሌክስ የሆነ ኬሚካል ስትራክቸር ነው ያለው፣ ብዙ ፋንክሽናል ግሩፖች አሉት። እንግዲህ ምን ተገኘ? ሁለተኛው ሌቦርፋኖል የተባለ ነው። እንዴት ነው የተገኘ? እንደምታዩት ነው። ይሄ 4 ሪንግ አለው፣ እቺ ሪንግ ሪሙቭ ሆነች። ስለዚህ ይሄ 3 ሪንግ ነው ያለው። ሞርፊን ግን 4 ሪንግ ነበረው። እንደልሶ ብዙ ፋንክሽናል ግሩፖች አሉ። እነዚህ ፋንክሽናል ግሩፖች አሉ። እነዚህን ሪሙቭ ተደርጎ ነው። ከዛ በኋላ ይሄ ሜታዞሲን የሚባለው ድረግ ደግሞ ከሌቦርፋኖል ነው የተገኘው። እንደምታዩት ይሄ ደግሞ ሁለት ሪንግ ብቻ ነው ያለው። ይሄ ደግሞ ሌቦርፋኖል 3 ሪንግ ነበረው። አንዷን ሪንግ ብቻ ሪሙቭ ተደረገና ስለዚህ 2 ሪንግ አለው ማለት ተገኘ። ሜታዞሲን የተባለ ድረግ ተገኘ ማለት ነው። ይሄ የተገኘው ምንድነው? ዜሪስ ሞለኪውላር ሲምፕሊፊኬሽን በማድረግ ነው የተገኘው። አናዘር ኤግዛምፕል ይሄ የምታዩት እንግዲህ ሜናዳዮን ይባላል። ይሄ ሜናዳዮን የሚባለው እንግዲህ ኬሚካል ስትራክቸሩ እዩት። ከየት ነው የተገኘው? ፕሮቶታይፑ ቫይታሚን ኬ1 ነው። ይሄ ቫይታሚን ኬ3 ነው በነገራችን ላይ። ስለዚህ ቫይታሚን ኬ1 እንግዲህ እንደምታዩት ይሄ አሊፋቲክ ኔቸሩ አለ። ይሄን አሊፋቲክ ኔቸሩ ምንድነው? እዚህ ላይ ካት በማድረግ እንግዲህ ምን ተገኘ? ይሄ ድረግ ሜናዳዮን የተባለ ቫይታሚን ኬ3 አናሎግ ተገኘ ማለት ነው። ስለዚህ ይሄ የተገኘው በሞለኪውላር ሞዲፊኬሽን ወይ ዲስጃንክሽን ነው የተገኘው ማለት ነው። ሁለተኛው ጀነራል ፕሮሰስ ደግሞ ኮንጃንክሽን ወይ ሞለኪውላር አሶሲዬሽን ነው። ከስሙ እንደምትረዱ ዜር ኢዝ ኮንጃንክሽን ነው። ሁለት የተለያዩ ሊሆን ይችላሉ ወይ ተመሳሳይ የሆኑ ኬሚካል ሞለኪውል ወይ ስትራክቸሮችን አንድ ላይ በማድረግ ምንድነው ከፕሮቶታይፑ ምን ማግኘት ነው? አናሎግ ማግኘት ነው ማለት ነው። ቤርማይንድ ዛት ኢን ኮንጃንክሽን ወይ ሞለኪውላር አሶሲዬሽን እንግዲህ የምናገኘው አናሎግ የሊድ ኮምፓውንዱን እንግዲህ ሁሉንም ፊቸር ሊሆን ይችላል ወይም ሰርቴን ፊቸር የያዘ ሊሆን ይችላል ማለት ነው። እንደርሶ የምናገኘው አናሎግ ደግሞ ከሊድ ኮምፓውንዱ ወይም ከፕሮቶታይፑ ሞር ኮምፕሌክስ ኬሚካል ስትራክቸር ያለው ነው የምናገኘው። ኮንጃንክሽን ወይ ሞለኪውላር አሶሲዬሽን እንግዲህ 3 አይነት አለ። የመጀመሪያው ሞለኪውላር አዲሽን ይባላል፣ ሁለተኛው ሞለኪውላር ሪፕሊኬሽን ይባላል፣ ሶስተኛው ሞለኪውላር ሃይብሪዳይዜሽን ይባላል። እያንዳንዳቸውን ስንመለከት እንግዲህ ዘፈርስዋን ሞለኪውላር አዲሽን የሚባለው እንግዲህ ዜር ኢዝ አሶሲዬሽን ኦፍ ዲፈረንት ሞለኪውልስ ወይም ዲፈረንት ኬሚካል ስትራክቸር ያላቸው በዊክ ፎርስ ምን ሲያደርጉ ነው? ባይንድ ሲያደርጉ የሚፈጥሩት ኮምፓውንድ ወይም አናሎግ ነው። ያ ዊክ ፎርስ እንግዲህ ኤሌክትሮስታቲክ አትራክሽን ሊሆን ይችላል፣ ሃይድሮጅን ቦንዲንግ ሊሆን ይችላል ማለት ነው። ፎር ኤግዛምፕል ይሄን ብትመለከቱ እንግዲህ በሞለኪውላር አዲሽን የተገኘ ምንድነው? ኒው ኮምፓውንድ ወይም አናሎግ ነው ማለት ነው። ሁለተኛው ሞለኪውላር ሪፕሊኬሽን ይባላል ነው። ሞለኪውላር ሪፕሊኬሽን ነው እንግዲህ በስትሮንግ ቦንድ ስፔሲፊካሊ በኮቫለንት ቦንድ አማካኝነት ሁለት አይደንቲካል ወይም ሲሚላር የሆኑ ኬሚካል ስትራክቸር ያላቸው ኬሚካሎች አንድ ላይ ሆነው የሚፈጥሩት ምንድነው? አናሎግ ወይም ኮምፓውንድ ነው ማለት ነው። ፎር ኤግዛምፕል ዳይክማሮ እና ሳሊሳይሌትን መውሰድ እንችላለን። ሳሊሳይሌትን ለምሳሌ ኬሚካል ስትራክቸሩ ይህ ነው። ለምሳሌ ይህን ኬሚካል ስትራክቸር ከሁለት ስትከፍል ተመሳሳይ ናቸው። እዚህ ላይ ለምሳሌ ብንቆርጠው ተመልከቱ። እዚህ አንድ ሪንግ አለ፣ እዚህም ሌላ ሪንግ አለ፣ እዚህ CO2 OH አለ፣
እዚህ ላይም ሲቆረጥ CO2 OH ይሆናል። እዚህ ላይም OH አለ፣ እዚህ ላይም OH ይኖራል ማለት ነው። ስለዚህ ሁለት ተመሳሳይ የሆኑ ኬሚካል ስትራክቸር ያላቸው አንድ በመሆን ነው ሳሊሳይል ሳይሌትን እንግዲህ የፈጠሩት ማለት ነው። ይህ አንደኛው ሞለኪውላር ሪፕሊኬሽን የሚባለው ነው ማለት ነው። ዳይክማርን ደግሞ ስንመለከት ለምሳሌ እዚህ ላይ ለምሳሌ ከት ብታደርጉት እዚህ ከት ስታደርጉት እዚህ ሁለት ሪንግ አለ፣ እዚህ ሁለት ሪንግ አለ፣ እዚህ OH አለ፣ እዚህ OH አለ፣ እዚህ ላይ O አለ፣ እዚህ ላይም O አለ፣ እዚህ ላይ ደብል ቦንድ ኦክሲጅን አለ፣ እዚህ ላይ ደብል ቦንድ ኦክሲጅን አለ። ስለዚህ ተመሳሳይ ናቸው። ሁለት ተመሳሳይ አይደንቲካል የሆኑ ወይም ሲሚላር የሆኑ ኬሚካል ስትራክቸሮች በአንድ በኮቫለንት ቦንድ አማካኝነት የተፈጠረ ምንድነው አናሎግ ነው ማለት ነው። ይህ ሞለኪውላር ሪፕሊኬሽን ይባላል። ሶስተኛው ሞለኪውላር ሃይብሪዳይዜሽን የሚባለው ነው። ይህ ሞለኪውላር ሃይብሪዳይዜሽን የሚባለው ደግሞ ምንድነው? there is associations of different or mixed moieties or chemical structures through covalent bond ነው። በኮቫለንት ቦንድ አማካኝነት የተለያየ ኬሚካል ስትራክቸር ያላቸው ወይ ሚክስድ ሞይቲ ያላቸው የሚፈጥሩት አናሎግ ነው ማለት ነው። ፎር ኤግዛምፕል አሴታሚኖዛሎን ብንመለከት የአስፕሪን እና የአሴታሚኖፌን ውጤት ነው። ይህ የምትመለከቱት ስትራክቸር እንግዲህ የአሴታሚኖዛሎን ስትራክቸር ነው። ይህ እንግዲህ የተገኘው የማን ነው? የአስፕሪን እና የአሴታሚኖፌን ኬሚካል ስትራክቸር አንድ በመሆን እንግዲህ የፈጠሩት ምንድነው? በሞለኪውላር ሃይብሪዳይዜሽን የተፈጠረ አናሎግ ነው። therefore አሴታሚኖፌን እና አስፕሪን እንግዲህ አንድ በማድረግ እንግዲህ አሴታሚኖዛሎል የተባለ አንድ ድረግ አገኘን ማለት ነው። ሌላኛው ስፔሻል ፕሮሰስ ነው። ይህ ስፔሻል ፕሮሰስ የምንለው ደግሞ ለምንድን ነው የሚጠቅመው? due to increase or decrease the dimensions and flexibility of a molecule ነው። አንድ ሞለኪውል አለ፣ የዛን ሞለኪውል ዳይሜንሽን እና ፍሌክሲቢሊቲውን ኢንክሪዝ ወይም ዲክሪዝ ለማድረግ የሚጠቅም ፕሮሰስ ነው ማለት ነው። ስፔሻል ፕሮሰስ ምን ሊሆን ይችላል? ሪንግ ክሎዥር ኦር ኦፕኒንግ ሊሆን ይችላል። ፎርሜሽን ኦፍ ሃየር ኦር ሎወር ሆሞሎገስ ሊሆን ይችላል። ፊኒሽ ኦፍ ደብል ቦንድ ሊሆን ይችላል። ኢንትሮዳክሽን ዛት ሚንስ አዲሽን፣ ሪሙቫል ኦር ሪፕሌስመንት በልኪ ግሩፕ በልኪ የሆነ ግሩፕን ሪፕሌስ ማድረግ ሊሆን ይችላል። ሪሙቭ ማድረግ ሊሆን ይችላል። አድ ማድረግ ሊሆን ይችላል ማለት ነው። ናው ሌት አስ ሲ ዋን ባይ ዋን እስኪ አንድ ባንድ እንመልከታቸው። ዘፈርስት ዋን ሪንግ ክሎዚንግ ኦር ኦፕኒንግ ነው። ሪንግ ክሎዚንግ ኦር ኦፕኒንግ የምንለው አዘን ኢንዲኬት ስም እንደሚያመለክተው እንግዲህ ሪንግን ክሎዝ በማድረግና ኦን በማድረግ እንግዲህ አዲስ የሆነ ኒው የሆነ የተሻለ ኢፌክቲቭነስ እና ሎው ሳይድ ኢፌክት ያለው አናሎግ ምን ማድረግ ነው? ክሬት ማድረግ የሚያስችል ፕሮሰስ ነው ማለት ነው። ፎር ኤግዛምፕል ይህ የምታዩት ኬሚካል ስትራክቸር እንግዲህ የዳይሃይድራሚን ነው። እንደምታዩት እዚህ ላይ ኦፕን የሆነ ሪንግ አለው። ይህንን ኦፕን የሆነ ሪንግ እንግዲህ ክሎዝ ብናደርገው እንግዲህ ስናደርግ ሌላ ድረግ እናገኛለን ማለት ነው። ለምሳሌ ክሎዝ ስናደርግ ምን ተገኘ? ሌፎፋም የሚባል ድረግ ተገኘ ማለት ነው። ሌላኛው ኦፕኒንግ ኦፍ ዘ ሪንግ ነው። ይህ የምትመለከቱት ስትራክቸር እንግዲህ የኤስትራዳዮል ኬሚካል ስትራክቸር ነው። ይህ ኬሚካል ስትራክቸር እንግዲህ እዚህ ላይና እዚህ ላይ ለምሳሌ ኦፕን ብናደርገው ይህ የምታዩትን ዳይ ኢታይል ኤስትራዳዮል የተባለ ኬሚካል ስትራክቸር ይሰጠናል ማለት ነው። ኢታይል ለምን የተባለ ሲባል እዚህ ላይ ለምሳሌ አንድ ካርበን አለ፣ እዚህ ላይ አንድ ካርበን አለ አይደል? እዚህ ላይ ማለ፣ እዚህ ላይ ማለ። ይሄ ኢታይል ነው፣ ይሄም ኢታይል ነው። ዳይ ኢታይል ኤስትራዳዮል የተባለ ኬሚካል ስትራክቸር ሰጠን ማለት ነው። ይሄ በኦፕኒንግ ኦፍ ዘ ሪንግ የተገኘ አናሎግ ነው ማለት ነው። ሌላኛው ፎርሜሽን ኦፍ ሎወር ኦር ሃየር ሆሞሎገስ የተባለ ስፔሻል ፕሮሰስ ነው። ይህ ፕሮሰስ ደግሞ ምንድነው? ዘ ሌንግዝ ኦፍ ካርበን ቻይኑን ኢንክሪዝ በማድረግ ወይም ዲክሪዝ በማድረግ የሚገኝ አናሎግ ነው ማለት ነው። ይሄንን እንደምታዩት ይሄ ኬሚካል ስትራክቸር እንግዲህ አልካይል ትራይሚታይል አሞኒየም የተባለ አናሎግ ነው ይሄ ኬሚካል ስትራክቸር ማለት ነው። ይሄ ኬሚካል ስትራክቸር እንግዲህ ስትመለከቱት እዚህ CH2N የምትላለች እዚህ ላይ ደግሞ CH3 አንድ ካርበን አለ ማለት ነው። ለምሳሌ ይህንን ነምበር ኦፍ ካርቦን እንግዲህ ኢንክሪዝ እናደርገውና ዲክሪዝ እናደርገው የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረግ ወይም አናሎግ ይሰጠናል ማለት ነው። አልካይል ግሩፕ እንግዲህ 6 ካርበን ቢሆነው ዛት ሚንስ ይሄ የኤን ቫልዩ 5 ቢሆን ይሄ 1 ሲሆን 6 ይሆናል። 6 ካርበን ቢሆነው ለምሳሌ ይሄ ኮምፓውንድ ለምሳሌ ምን ይኖራል? መስካርኒክ አጎኒስት አክቲቪቲ ይኖራል ማለት ነው። አንደል ሰው ዛዘር ዋን ኢዝ ፋርማኮሎጂካል አክቲቪቲው ደግሞ 7 ካርበን እና 8 ካርበን ሲሆን ዛት ሚንስ የኤን ቫልዩ 7 6 ወይ 7 ሲሆን ዛት ሚንስ ከዚህ ጋር 8 ወይ 7 ይሆናል ማለት ነው ሲደመርበት። ለምሳሌ CH2N 6 ቢሆን እዚህ አንድ ካርበን አለ 7 ይሆናል። ስለዚህ ነምበር ኦፍ አልካይልስ ግሩፕ ለምሳሌ 7 ወይ 8 ካርበን ሲሆን ደግሞ ፓርሻል አጎኒስት አክቲቪቲ ይኖራል አት መስካርኒክ ሪሴፕተር ላይ ማለት ነው። ኤንድ ዘ ሪቨርስ የአልካይል ግሩፕ ወይም የካርበን ነምበሩ ከ9 ካርበን በላይ ሲሆን ዛት ሚንስ የኤንድ ቫልዩ 8 ሲሆንና ከዛ በላይ ሲሆን ደግሞ የሚኖረው አክቲቪቲ ሙሉ በሙሉ ቶታሊ መስካርኒክ አንታጎኒስት ኢፌክት ይኖረዋል ማለት ነው። ሌላኛው ኢንትሮዳክሽን ኦፍ ደብል ቦንድ ነው። ዛት ሚንስ አዲሽን ኦፍ ደብል ቦንድ ነው። አዲሽን ኦፍ ደብል ቦንድ ከሆነ ኬሚካል ስትራክቸር እንግዲህ ደብል ቦንድ አድ ስናደርግ እንግዲህ የተለያየ ኢፌክት ልናገኝ እንችላለን። የመጀመሪያው ኢፌክት ምንድነው የሚኖረው? አክቲቪቲው አንደኛው አክቲቭ ሆነ አንደኛው ኢንአክቲቭ ሆነ እናገኝ ይችላል። ይህ ደግሞ የሚሆነው በምንድነው? በጂኦሜትሪካል አይዞመሪዝም በመፈጠሩ ምክንያት ነው ማለት ነው። ጂኦሜትሪካል አይዞመሪዝም ስለሚኖር በዚህ የተነሳ ምንድነው የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረጎች እናገኛለን።
እዚህ ላይ እንደምትመለከቱት እንግዲህ ይህ ኬሚካል ስትራክቸር የኤስትራዲዮል ኬሚካል ስትራክቸር ነው። እነዚህ ደግሞ ሁለቱ የምታያቸው እነዚህ ዳይ ኢታይል ኤስትራዲዮል ኬሚካል ስትራክቸር ናቸው። ይህ በትራንስ አይዞመር ነው ያለው፣ ይህ ደግሞ በሲስ አይዞመር ነው ያለው። ሁለታቸውን ስናያቸው እንግዲህ በሲስ እና በትራንስ ጂኦሜትሪካል አይዞመር መሆናቸው የተለያየ አክቲቪቲ አላቸው ማለት ነው። ስለዚህ ይህ የመጣው እንግዲህ ደብል ቦንድ አድ በማድረግ ነው። እንደምታዩት እዚህ ላይ ደብል ቦንድ አለች፣ እዚህ ላይ ደብል ቦንድ በማድረጉ ምክንያት ነው ሲስ እና ትራንስ ሆኖ ኦፕን እንዲሆን ሪንጉ ያደረገው ማለት ነው። ቢዮሎጂ እንግዲህ እንደተማርነው እንግዲህ ኤስትራዲዮል አክት የሚያደርገው ኤስትሮጅን ሪሴፕተር ላይ ነው ሄዶ አክት የሚያደርገው። እነዚህ ሁለታቸው በሲስ ፎርም እና በትራንስ ፎርም ያሉትን እንግዲህ ከኤስትሮጅን ሪሴፕተር ላይ እንዴት አክት ያደርጋሉ የሚለውን በምናይበት ጊዜ ይሄ በትራንስፎርም ያለው ከኤስትራዲዮል ኬሚካል ስትራክቸር ጋር ተቀራራቢ ስለሆነ ኤስትሮጅን ሪሴፕተር ላይ ሃይሊ ፊት ያደርጋል ወይም ቤተርሊ ፊት ስለሚያደርግ ስለዚህ የኤስትራዲዮል ኬሚካል ሪአክሽን ወይም ስራ መስራት ይችላል ማለት ነው። ወይም ኤስትሮጅን ሪሴፕተር ላይ ሄዶ አክት ማድረግ ፊዚዮሎጂካል ቼንጅ እንዲኖር ማድረግ ይችላል። በዛ ሪቨርስ ዋን እንግዲህ በሲስ ፎርም የተቀመጠው ዳይኢታይል ኤስትራዲዮል እንግዲህ ኬሚካል ስትራክቸሩ ከኤስትራዲዮል ጋር በጣም የተለያየ ነው። በዚህም የተነሳ እንግዲህ ኤስትሮጅን ሪሴፕተር ላይ ሄዶ አክት ለማድረግ ቤተርሊ ፊት አያደርግም። በዚህም የተነሳ ሲስ አይዞመሩ ምንድነው ለስ አክቲቭ ነው። ነገር ግን ይህ ትራንስ አይዞመሩ በጣም ሃይሊ አክቲቭ ይሆናል ማለት ነው። ከዛዝራን when we add a double bond አድ በምናደርግበት ጊዜ ደግሞ ሌላኛ ፊቸር ወይም ካራክተሪስቲክስ ወይም ፕሮፐርቲ ያለው ድረግ እናገኛለን ማለት ነው። when we add a double bond አድ በምናደርግበት ጊዜ አንዳንድ ድረጎች ወይም ሊድ ኮምፓውንድ ፊዚካል እና ኬሚካል ፕሮፐርቲያቸውን ቼንጅ ያደርጋሉ ነው። ሞስትሊ የሚያደርጉት ደግሞ ምንድን መሰላችሁ? አጎኒስት ከነበሩ ወደ አንታጎኒስት ከነበሩ ወደ አጎኒስት ቼንጅ ያደርጋሉ። ለምሳሌ ይሄን ስትመለከቱት እንግዲህ የሞርፊን ነው። ሞርፊን ከሪሴፕተር አጎኒስት ወደ አንታጎኒስት ይቀየራል። መቼ? ደብል ቦንድ አድ በምናደርግበት ጊዜ ነው። ይሄ የምትመለከቱት እንግዲህ የሞርፊን ኬሚካል ስትራክቸር ነው። ሞርፊን ሪሴፕተር ላይ እንግዲህ አጎኒስት አክቲቪቲ ነው ያለው። ሞርፊን ሪሴፕተር የምንላቸው እንግዲህ ዩርሲ ወደፊት እናያለን ስንደርስበት ኒው ሪሴፕተር፣ ካፓ ሪሴፕተር፣ ደልታ የተባሉ ሪሴፕተሮች ሶስት ሪሴፕተሮች አሉ። ከነዛ ሪሴፕተሮች እንግዲህ አጎኒስት ወይም ስቲሙሌሽን አክቲቪቲ ነው ያለው። ነገር ግን when we add a double bond on the chemical structure of some morphine chemical structure ላይ ለምሳሌ ግን double bond አድ ስናደርግ አንታጎኒስት አክቲቪቲ እናገኛለን። ለምሳሌ ተመልከቱት እዚህ ላይ double bond ለምሳሌ ስንጨምርበት ይሄን ኬሚካል ስትራክቸር ያለው እናገኛለን። ናሎርፊን የተባለ ይገኛል። ይህ ናሎርፊን ግን ሞርፊን ሪሴፕተር ላይ ምንድነው አንታጎኒስት አክቲቪቲ ያለው እናገኛለን ማለት ነው። ይህ ሁሉ የመጣው በምንድነው? በደብል ቦንድ አድ በማድረጋችን ነው። The other one is introduction of chiral center. That means አንድን ኮምፓውንድ ወይም አንድ ድረግ ኬሚካል ስትራክቸሩን ካይራል ማድረግ። about chiral እንግዲህ ኦርጋኒክ ኬሚስትሪ እና ኬሚስትሪ ኦፍ ናቹራል ፕሮዳክት ተምራችኋል። ነገር ግን ለትንሽ ያክል ሳይትሊ ላስታውሳችሁ። ካይራል የሚባለው እንግዲህ ምን መሰላችሁ? አንድ ኮምፓውንድ ሴንትራል ካርበን አተም አለው። ያ ካርበን አተም ከአራት የተለያዩ ፋንክሽናል ግሩፖች ጋር ባይንድ ሲያደርግ ያም ይባላል ካይራል ይባላል ማለት ነው። የሚገርመው ነገር ሪሴፕተሮች ካይራል ኢንቲቲ ነው ያላቸው ወይም ኔቸራቸው ካይራል ነው። ስለዚህ አብዛኞቹ ድረግ ስለዚህ ኢንተራክሽናቸው ወይም ከሪሴፕተሮቹ ጋር ባይንድ ለማድረግ ስለዚህ አንድ ድረግ ምን መሆን ይጠበቅበታል? ካይራል ኔቸር መሆን ይጠበቅበታል ማለት ነው። therefore changing the stereochemistry of the drug molecule ያን ድረግ ሞሌኪዩል ስቴሪዮኬሚስትሪ መቀየር ወይም ቼንጅ ማድረግ ሲግኒፊካንት የሆነ ፋርማኮሎጂካል አክቲቪቲ ቼንጅ ወይም አልተሬሽን ያመጣል። በጣም ፋርማኮሎጂካል አክቲቪቲውን ይቀይረዋል ማለት ነው። for example R isomer of epinephrine is more potent on alpha and beta adrenergic receptor than S isomer። ይሄ የምትመለከቱት ኬሚካል ስትራክቸር እንግዲህ የኢፒነፍሪን ነው። ኢፒነፍሪን ደግሞ አክት የሚያደርገው አልፋ እና ቤታ አድሬነርጂክ ሪሴፕተር ላይ ነው። ስለዚህ አር አይዞመር እና ኤስ አይዞመር ስለሆነ እንግዲህ የተለያየ አክቲቪቲ ወይም ፖተንሲው ሃይ እና ሎ ይሆናል ማለት ነው። ይሄ እንዴት ነው የሚሆነው የሚለው እንመልከት። ኢፒነፍሪን ሶስት ባይንዲንግ ሳይቶች አሉት። የት? አልፋ እና ቤታ አድሬነርጂክ ሪሴፕተር ላይ። የመጀመሪያው ካቴኮል ባይንዲንግ ሳይት የሚባለው ነው። ሁለተኛው OH ያለበት ሃይድሮክሳይል ባይንዲንግ ሳይት ነው። ሶስተኛው NH2+ ወይም አናዮኒክ ባይንዲንግ ሳይት የሚባለው ነው። ሂዶ አክት የሚያደርግበት ነው። ይሄ የምትመለከቱት እንግዲህ የመጀመሪያው ምንድነው? አር አይዞመሩ ነው። አር አይዞመሩ ስለዚህ ሶስት ባይንዲንግ ሳይቶችን አሟልቷል ማለት ነው። but when we observe the S isomer of epinephrine የኢፒነፍሪን S isomer በምንመለከትበት ጊዜ ግን እንደምትመለከቱት ካቴኮል ባይንዲንግ ሳይት አለው፣ አናዮኒክ ባይንዲንግ ሳይት አለው፣ ነገር ግን ሃይድሮክሳይል ባይንዲንግ ሳይት የለውም። በዚህም የተነሳ ስለዚህ ሃይሊ ወይም ኢፌክቲቭሊ ፊት አያደርግም። የት? አልፋና ቤታ ሪሴፕተር ላይ ማለት ነው። እንደምሰው ኢፊኒን የሚባለው ነው። ኢፊኒን የሚባለው ደግሞ እንደምትመለከቱት ይህም ቢሆን ምንድነው የለው ሃይድሮክሳይል ባይንዲንግ ሳይት ይህም የለው። when we compare the three compounds እነዚህ ሶስት ኮምፓውንዶች እንግዲህ ኮምፔር ስናደርጋቸው እንግዲህ የመጀመሪያው አር አይዞመሩ ሃይሊ ፖተንት ነው ኢፌክቲቭ ነው because አልፋ እና ቤታ አድሬነርጂክ ሪሴፕተር ላይ ቤተርሊ ፊት ያደርጋል። እነዚህ ግን ስለማያደርጉ ሎስ ፖተንት ይሆናል ማለት ነው።
ሌላኛው ኤናንሾመር ነው። ኤናንሾመር በሚኖርበት ጊዜ እንግዲህ አንድ ድረግ ኮምፓውንድ እንግዲህ የተለያየ ፋርማኮሎጂካል አክቲቪቲ ወይም ቴራፒውቲክ አክቲቪቲ እንዲኖራቸው ያደርጋል። ለምሳሌ ይሄ የምትመለከቱት እንግዲህ ሁለቱም ኮምፓውንድ እንግዲህ ዴክስትሮ ፕሮፖግዚፌን ነው። ነገር ግን ይሄ የምትመለከቱት የመጀመሪያው እንግዲህ ፖላራይዝድ ላይትን እንግዲህ ሮቴት የሚያደርገው ቱ ዘ ራይት ነው፣ ዴክስትሮ ሮታተርን፣ ይሄ ደግሞ ቱ ዘ ሌፍት ነው፣ ሌቭ ሮታተርን የሚያደርገው። ስለዚህ ይሄኛው የምትመለከቱት እንግዲህ አናልጀዚክ ኢፌክት አለ ማለት ነው። ይህ ቱ ዘ ሌፍት ዴክስትሮ ሮታተሪ ሮቴት የሚያደርገው ነገር ግን ይሄ ሌቭ ሮታተሪ ፖላራይዝድ ላይትን ሌቭ ሮታተሪ ሮቴት የሚያደርገው ግን ምንድነው አንታይቱሲቭ አክቲቪቲ ነው። ስለራን አንድ ኮምፓውንድ የተለያየ ኢናንሾመር ፎርም ካለው የተለያየ ፋርማኮሎጂካል አክቲቪቲ ሊኖረው ይችላል ነው። ዛዝራኒስ ኢንትሮዳክሽን ሪሙቫል ኦር ሪፕሌስመንት ኦፍ በልቺ ግሩፕ ነው። ከአንድ ሊድ ኮምፓውንድ ላይ እንግዲህ ምን ስናደርግ በልቺ የሆነ ግሩፕን ወይ ኢንትሮዲዩስ ወይም አድ ስናደርግ ወይ ሪሙቭ ስናደርግ ወይ ፕሌስ ስናደርግ እንግዲህ የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረጎችን እናገኛለን ነው። ሞስትሊ ግን በአብዛኛው እንግዲህ ይህን በልቺ ግሩፕ እንደዚህ በምናደርግበት ጊዜ የምናገኘው ያ ድረግ አጎኒስት ከነበረ ወደ አንታጎኒስት ይቀየራል። አንታጎኒስት ከነበረ ደግሞ መልሶ ወደ አጎኒስት እንዲሆን ያደርጋል። ለምሳሌ እነዚህ ሁለት ድረጎች በምንመለከትበት ጊዜ እንግዲህ ሂስታሚን ቱ ሪሴፕተር ላይ አክት የሚያደርጉ ናቸው። የመጀመሪያው ፎርም ሚታይል ሂስታሚን ይባላል። ይሄ የምታዩት ማለት ነው። ሂስታሚን ቱ ሪሴፕተር አጎኒስት አክቲቪቲ ነው ያለው። ነገር ግን ይህን በልቺ ግሩፕ እንግዲህ ከመጀመሪያው ድረግ ላይ አድ በምናደርግበት ጊዜ ምን ተገኘ? ሲሜቲዲን የተባለ ድረግ ተገኘ። ይህ ሲሜቲዲን ምንድን ነው ያለው? ሂስታሚን ቱ ሪሴፕተር አንታጎኒስት አክቲቪቲ ነው። አጎኒስት የነበረው ወደ ምን ተቀየረ? ወደ አንታጎኒስት ተቀየረ። ይሄን ያገኘነው በልቺ ግሩፕ አድ በማድረጋቸው ነው ማለት ነው። ሌላኛው ደግሞ ፔንሲሊን የሚባሉ አንቲባክቴሪያል ኤጀንቶች አሉ። ወደፊት እናያቸዋለን። እነዚህ ፔንሲሊን የሚባሉት እንግዲህ ሴሉላር ሲንተሲስ ኢንሂቢተር ናቸው። የአንድ ባክቴሪያ እንግዲህ ሴሉን ሲንተሳይዝ እንዳያደርግና እንዲሞት የሚያደርጉ ሜዲኬሽኖች ናቸው። እነዚህ ፔንሲሊን የሚባሉት እንግዲህ ይችን የምታዩትን እንግዲህ ቤታ ላክታም የምትባል ሪንግ አለች። ይቺ ምንድናት? ፋርማኮፎር ናት። ፋርማኮፎር ቅድም ከመግቢያ ላይ እንደተናገርኩት እንግዲህ ከአንድ ኬሚካል ስትራክቸር ኦፍ ዘ ድረግ ላይ ሂዶ ከሪሴፕተር ጋር ባይንድ በማድረግ እንግዲህ አክቲቪቲውን ወይ ፋርማኮሎጂካል አክቲቪቲ እንዲኖር የምታደርገው ኬሚካል ስትራክቸር ናት ብያለሁ። ዜርፎር ይቺ ቤታ ላክታም የተባለችው ሪንግ በጣም ኢሴንሻል ፓርት ኦፍ ዘ ፔንሲሊን የምትባለው ነው። ፋርማኮፎር ናት ማለት ነው። ይቺ ቤታ ላክታም የተባለችው ምን ታደርጋለች መሰላችሁ? ትሄድና ከባክቴሪያው ሴሉል ላይ እንግዲህ ሪሴፕተር እዛ አለ፣ እዛ ባይንድ ታደርግና ከዛ በኋላ ባክቴሪያው ሴሉን ሲንተሳይዝ እንዳያደርግ ታደርጋለች ማለት ነው። ነገር ግን ይቺ ቤታ ላክታም ሪንግን ምን ያደርጋል? ባክቴሪያው ራሱ ቤታ ላክታሚዝ የተባለ ኤንዛይም ያመርትና ይችን ዲግሬድ ያደርጋታል። ከዛ በኋላ ማንኛውም ድረግ ፔንሲሊን የተባሉት እንግዲህ ኢፌክቲቭ ወይም ኢፌክቲቭነሱን ሎዝ ያደርግብናል ማለት ነው። ዜርፎር ፔንሲሊን ሜዲኬሽኖች እንግዲህ በቤታ ላክታሚዝ በሚባለው በባክቴሪያ ኤንዛይም እንግዲህ ዲግሬድ እንዳይሆኑና ፋርማኮሎጂካል አክቲቪቲያቸውን ሎስት እንዳያደርጉ ምን እናደርጋለን? በልቺ ግሩፕ አድ እናደርጋለን። አድ የምናደርገው ደግሞ እዚች አር ላይ ነው ማለት ነው። ፎር ኤግዛምፕል በዚች አር ቦታ እንግዲህ ይሄ መጀመሪያው የምታዩትን ብንተካው ይሄን በልቺ ግሩፕ ምን የሚባል ድረግ እናገኛለን? ፔንሲሊን ጂ የተባለ ድረግ ወይም ቤንዛይል ፔንሲሊን የሚባል ኬሚካል ኔሙ እናገኛለን። ይህ ድረግ ምንድነው? ቤታ ላክታሚዝ ምንድነው? ሬዚስታንት ነው። ምንድነው? ኢፌክቲቭ የሆነ ድረግ አገኘን ማለት ነው። እንደልሶ በዚች አር ቦታ ደግሞ ይሄን ሁለተኛው በልቺ ግሩፕ አድ ስናደርግ ደግሞ ፔንሲሊን ዲ የተባለ ድረግ እናገኛለን። ፌኖክሲ ሚታይል ፔንሲሊን የተባለ ኬሚካል ኔሙ ድረግ እናገኛለን። ይሄ ድረግ ዜርፎር ዲዩ ቱ ዘ አዲሽን ኦፍ በልቺ ግሩፕ ቤታ ላክታሚዝ ሬዚስታንስ የሆነ ፋርማኮሎጂካል አክቲቪቲ ያለው ኢፌክቲቭ የሆነ ፋርማኮሎጂካል አክቲቪቲ ያለው ድረግ አገኘን ማለት ነው። ሌላኛው የምትመለከቱት ደግሞ አልፋ ሪሴፕተር ላይ አንታጎኒስት አክቲቪቲ ያለው እንግዲህ ይሄ መጀመሪያው ቶላዞሊን የሚባል ድረግ ነው። ይሄን ድረግ እንግዲህ በልቺ ግሩፕ እዚህ ላይ ለምሳሌ ሌላ ሪንግ አድ ብናደርግበት ምን እናገኛለን? ሜፋዞሊን የተባለ ድረግ ይሄ የምትመለከቱት ኬሚካል ስትራክቸር ያለው ድረግ እናገኛለን። ይሄ አንታጎኒስት አክቲቪቲ ያለው ይሄ በልቺ ግሩፕ አድ በመደረጉ ግን ይሄኛው ምን አለው መሰላችሁ? አልፋ አድረጂክ አጎኒስት አክቲቪቲ ያለው ማለት ነው። ዛዝራን አልተሬሽን ኦፍ ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ዘ ድረግ። በዛሬው ቪዲዮ ፕሮግራማችን በጣም ብዙ እንዳተረፋችሁ ተስፋ አድርጋለሁ። ቪዲዮንም ላይክ ሼር እንዳደረጋችሁት አልጠራጠርም። ያደረጋችሁት ካለ አድርጉ። አረ ሸም ነው ይሄን ያክል ስለፈልፍ ቆይቼ። ሰብስክራይብ ያላደረጋችሁ ቀጣይ ፓርት በመለቅበት ሰዓት እንዲደርሳችሁ ከመግቢያ እንዳልኩት ሰብስክራይብ አድርጉ። በቀጣይ በፓርት 4 እስከምንገናኝ ቸርን ሰንብት። ደህና ሁኑ። ባይ ባይ።